ሰላም እንዴት ናችሁ? ውድ የሁሉ ቲዩብስ ቤተሰቦች፣ ይህ ሁሌም ታማኝና ፈጣን መረጃን የምታገኙበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የዕለቱ ዜናዬ ህወሓት ምርጫ አይኖርም ብላ በቃል አቀባይዋ በኩል የዘገበችውን ዘገባ የምንመለከት ይሆናል። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ምንም ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አሳውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስግዶም ትናንት ለሚዲያዎች መግለጫ የሰጡ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውም ተመልክቷል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብም ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል። ቃል አቀባዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና እያስታጠቀ መሆኑን እና ድሮኖችን ጭምር እየተኮሰ መሆኑን ተናግረዋል። ምንም እንኳን የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለው ፍላጎት ዝቅተኛ ቢሆንም ህወሓት አሁንም ዝግጁ መሆኑን ተናግሯል። ቃል አቀባዩ ወደ ምዕራብ ትግራይ ወልቃይት የተጀመሩ የአየር በረራዎች ተፈናቃዮች እየመለሱ ነው ለማለት ሴራና ለሚዲያ ፍጆታ መሆናቸውም ተናግረዋል።